እግዚአብሔር ጋር ያሉ ሰዎች ሲጎዱ ያለው አሁን እግዚአብሔርን የሚሉ ሰዎች ቅን ደግ ቤተክርስቲያን የሚሄዱ የማይሰርቁ መልካም የሆኑ ሰዎች በመድር ላይ ሲሰቃዩ ይታያል። በረከት ጸጋ አንድ ታሪክ ልንገር። አንድ ሴትዮ ታለቅሳለች፣ በጣም ታለቅሳለች። አንድ አባት ተጠቅሞ ምን ሆነሽ ነው የምታለቅሺው? እንደዚህ ምጠቆመው አስጨረሷል። ከዛ ምን ሆነሽ ነው እንደዚህ የምታለቅሺው? አባቴ ምንም አልጎደለብኝ፣ ልጆቼ ጤነኛ ናቸው፣ መበላው አለ፣ ባለቤቴም ጤነኛ ነው፣ ገንዘብ አለ፣ ኑሮ አለ። ረሳኝ እና ምንም ህመም የለ ምን የለ፣ ረስቶኝ ነው፣ ሊረሳኝ ነው። ጤናማ ስለሆነ ትዳሯ ጥሩ ስለሆነ ልጅ ስላላት በቃ ረሳኝ። ለካስ ይለምናል፣ ለካስ በሽታው ይለምናል። ስለዚህ በክርስትና ውስጥ መከራው ነው እንጂ እንትን የሚለው ደስታው አይደለም። መከራው ጸጋ አለው። በመሰቃየት ውስጥ የሚገኝ እና እነሱ ያውቃሉ። ያው እኔ ማረሚያ ቤት ያው የወረድኩበትን ታውቃላችሁ። እኔ የታሰርኩ መነኩሴ የታሰረ ነው አይደል? አዲስ ነገር የለም። እሺ ዘመውለ መሄድ ነው። ምን በቃ ሲወለም በትለም ነው ሲታሰሩ እግዚአብሔር ጋር እንደምን ነው የት ሄደ ነው አታየኝ አባቴ አለም ደስ አራይተው አባ ባሎጣ አሁን ቢያስረኛ ጥቼ ነው የሚያስረኝ በታሰርኩኝ ይላል። አስተማርኩ አዛ ስንቴው 4 የገደለ አልገደልክም። አቦርት የሚያደርግ እኮ ስንት አለ። ስንት አቦርት የሚያደርግ ሽንት ቤት የሚጠላላል። በጥይት ነው የገደል። ስንት ሁለት ንስሐ እዛው ስግደት እዛው ስንቱን አቆ ቤተክርስቲያን እዛው አነጹ እንዴ ያለ ሰላም ገዳም አደረኩት። ተማሩ ሰዎች በቃ በጣም ደስ ይላል። አንደኛ ግሬት የማይሄድ አሁን እኮ እዚህ አሩጦ አመጡኝ። አንተ ጋር አሩጦ አመጡኝ። ዛሬ እንደው አስለፈለፈኝ። እኔ ምን እናገራለሁ ብዬ ነበር ነው የተደበቀው ወጣ እናንተ። ስለዚህ መከራው አሁን መከራ የወለደው ልንገር፣ ይሄንን ገዳም ወለደ። 81,000 ሄክታር አለን መሬት። እንደ ገዳሙን እኮ ብታይ አታውቀውም። እኛ ሚዲያ ላይ ስለማንወጣ ነው እንጂ እንደኛ ገዳም ከተከዜ ገዳም ይበልጣል እኮ በጣም። እንግዲህ ከዛ ከባዶ ነው ከስክራች ነው መታሰሩ። ግን እንዴት ማለት እንዲያስብ ያደረጉት አካባቢ ሰው ለምንኝ ምን ብሎ ኑና ገደሙልኝ ትሰጡኛላችሁ መሬት? አሁን መሬት እንሰጦታለን። ትሰጡኛላችሁ? በቃ መሬት ካገኘው ለቤተ ክርስቲያን አተርፋለሁ ብዬ ነው እንጂ የራሴን እንትን ለመገንባት አይደለም። በቃ መሬት ካገኘው ለቤተ ክርስቲያን ርስት ነው፣ ያችን ማቆየት ብዬ ገባው። ግራጁዋሊ እያሰፋን አብረ ጎርጎርዮስ ገደሙሎት አሉ አሉኝ። ከማረሚያ ስወጣ ትንሽ ባክግራውንድ ያውቃሉ። ከዛ በቃ ይኸው ገደሙልኝ። ስንት ጊዜ ነበር የታሰሩት? 9 ወር። ሳይ ትንሽ ኧረ አንድ ቀንም በጣም ብዙ ነው። ግን በጣም ደስ ይላል፣ በጣም ደስ ይላል እስር ቤት። አዎ ለመሰለ መታሰር እንትን ቴስት ታደርገዋለህ ስሜቱን። ለካስ እንደዛ ነው። አለማዊ ሰው ያስጨንቀዋል። ለኔ በጣም ደስተኛ ነው። በቃ ሌሊት እኮ ሁሉ ቁጭ ብሎ ነው የሚያድረው። 80 ሰው ቁጭ ብሎ ያድራል። ያስተምራሉ። ምን እንቅልፌት አለው? እንትና አለ ሲያወራ ብቻውን። ከዛ ተኛ። እግዚአብሔር ያውቃል። እየሄድኩ በየእንትኑ እንትን ማለት ጸሎት ሌሊቱን መቆም በቀርፍ የተለወጡ ልጆች አሉት። ግን ከዛ በነበሩ እንደ 2 ጥያቄ መመለስ አለባችሁ ነው ማለት። አንድ የታሰረ መጠየቅ ኦን ሰንዴ እየሄዳችሁ መጠየቅ እውነት ነው። ፌስታል ዳቦ ይዛችሁ እግዚአብሔር ማረሚያ ቤት ከተጠየቀ ሰው ማረሚያ ቤት ሆስፒታል። አሁን ሆስፒታል አንዱ ጋር ብትሄድ 30 ብስኩት ምናምን ኦሬንጅ አለ። አንዱ ደግሞ በአይኑ የሚንከራተት አለ። ያን እግዚአብሔር ማለት ምንድነው መርፌ ያገኘ ምን ገዛ ምን ያስፈልጋል ብትል እንደው ለስላሳ ግዛልኝ ይላል። እቺ ከ2 ሰዓት ከምናምን ያለውን ደቂቃ ለዚች ማዋ ከዛቸው አንሳት ከዛችኛው አይ አትንጋ ዶንተሽ እሷ አትነካ።